በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 9 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ያለ ደም መፍሰስ ታማኝ የሆነ የቅዱስ አባት አባ በአሜን በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ በአሜን በደቡብ ግብጽ በስሙናይ አውራጃ ለሀገረ ትርሲ አቅራቢያ ከሆኑ ከአጺብ ተወላጅ ወገን ነው። ለአንድ ባለጸጋም በጅሮ እንደሆነ ሳለ ስለ ንጽሕናውና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። ባለጸጋው ሚስት አባ በአሜንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበው። የባለጸጋውንም አገልግሎት ትቶ ወደ ገዳም ሄዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። አባ በአሜን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስ ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም፣ ስለዚህም አንተውህም አሉት። አባ በአሜንም ለራሴ ብፅዓት አድርጌ ለእግዚአብሔር ሰጥቻለሁ እኮ አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህ በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎ በመጋደል ብዙ ዘመናት እግዚአብሔርን አገልግለው ከዚህ በኋላ ክብር ይግባውና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንደናው ከተማ ሄደ። ብዙዎች ምዕመናንንም ሲያሰቃዩአቸው አገኛቸው። እርሱም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ስጋውን በሰት ለበለቡ፣ ሕዋሳቱን ሰንጣጥቀው ከመንኮራኩር ውስጥ ጨመሩት። ዳግመኛም በአጋሏቸው የብረት ዘንጎች አቃጠሉት። በዚህም ሁሉ ጸና። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጉዳት በጤና ያስነሳው ነበር። እንዲህ ተሰቃየ ሳለ ጣዖት የሚመለክበት ወራት አለፈና ጻድቁ ቆስጠንጢኖስ ንጉሥ ነገሰ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሜን ተገለጠና ከሰማዕታት ጋር እንደቆጠረው አስረዳው። ንጉሥ ቆስጠንጢኖስም ከእሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ኖብ ከእርሳቸው ጋር በዚያ ነበረ። እርሳቸውም አንዱ ይህ አባ በአሜን ነው። ከዚህም በኋላ ከስሙናየር ውጭ በሆነች ገዳም የሚኖር ሆነ። ጌታችንን ታላቅ ጸጋን ሰጥቶት በሽተኞቹን ሁሉ የሚፈውሳቸው ሆነ። ዜናውም በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሷ ጋር ለሚኖር የወንጌላዊ ዮሐንስ የራእዩን መጽሐፉን ጊዜ የሚፈራ ስለ አንድ ዲያቆን እጅግ የታመነች ናት። ከንጉሡ ሹሞች አንዱ በቀና ጊዜ ወደ ንጉሡ ሄዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁልጊዜ ዮሐንስ ራእዩን መጽሐፍ በማንበብ እያመካኘ ከእመቤቴ ንግሥት ጋር ይተኛል አለው። ንጉሡም ይህን በሰማ ጊዜ እጅግ አዘነ። በዚያንም ጊዜ ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ ቆሞ የዮሐንስ ራእዩን መጽሐፍ ሲያነብ አገኘውና ከነ መጽሐፉ ወስደው ዲያቆኑን ከባህር እንዳሰጥሙ ታዘዘ። ሁለት ሰዎችም በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ አንድ ደሴት አኖረው። እነዚያም ሁለት ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትንም ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየች ጊዜ እጅግ አዘነች። እርሷም ደዌ ጸናባት። ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበር፣ ግን ሊፈውሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ ሀገር ወደሚኖር ቅዱስ ልትሄጂ ከደዌሽ በተፈወስሽ ነበር አላት። በዚያም ጊዜ ተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ ሀገርም ደርሳ ገዳማቱንና አብያተ ክርስቲያናቱን ሁሉ ዞረች፣ ግን አልዳነችም። ወደ እንደናው ከተማን በደረሰች ጊዜ ስለ መምጣቷ የሀገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው።
እነርሱም ወደ ቅዱስ አባ በአሜን እንድትሄድ መከሯት። በመርከብም ተሳፍራ ወደ አሁኑ ቅዱስ አባ በአሜን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እሱም ከምድር ነገሥት ጋር ምን አለኝ ብሎ መውጣት እምቢ አለ። መነኩሳቱም ወደ እርሷ እንዲወጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያንም ጊዜ ዳነች። ቅዱስ አባ በአሜንም ንጉሥ ከባህር ባሰጠመው በዚያ ዲያቆን ምክንያት ይህ ሁሉ እንደደረሰብሽ ወቂ። እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምሲስ ዮሐንስ የራእይ መጽሐፍ ከእርሱ ጋር አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስ አላት። ስለዚያ ዲያቆን በሕይወት መኖርና እሷን ፈውስ ስለማገኘቷ ለቅዱስ አባ በአሜንም እጅ መንሻ ብዙ ገንዘብ አቀረበችለት። ገና የቅዱሳን በቀር ምንም ገንዘብ አልተቀበለም። ከዚህም በኋላ እግዚአብሔርን እያመሰገነች ወደ ሮም አገር ተመለሰች። በእርሷ ላይ የሆነው ሁሉ ወደ ባህር ስላሰጠሙት ስለዚያ ዲያቆንም እርሱም እስከዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሡ ነገረችው። ንጉሡም ይህን ነገር ሰምቶ እጅግ አደነቀ። ይፈልጉትም ዘንድ መልእክተኞቹን ላከ። በደሴትም ውስጥ በሕይወት አገኙት። መጽሐፉም ከእርሱ ጋር አለ። ተመልሰውም ለንጉሡ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞቹም ጋር ወደ ንጉሡ መጣ። ንጉሡም ባየው ጊዜ ታላቅ ደስታ አደረገ። ከእግሩ በታችም ወድቆ በአንተ ላይ ስላደረግኩ በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበላል አለ። ከዚህም በኋላ ያ ዲያቆን በሮሜ ሀገር ላይ ሊቀ ጵጵስና ተሾመ። ያንንም የዮሐንስ አቡ ቀለምሲስ ራእይ ተረጎመ። ቅዱስ አባ በአሜንም በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳም ከምዕመናን ጋር በዓል ሲያደርግ አርዮሳውያን ለራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝብን የሚያስቱ ሆነ። የሀገሩም ኤጲስቆጶስ ወደ አባ በአሜን መጥቶ ስለዚህ ከሃዲያን የደረሰበትን ሐዘኑን ሁሉ ነገረው። ሰማዕታትን በዓል በሆነ ጊዜ ይህን ከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሜን ከሕዝቡ ጋር በመለመንና በመስገድ ጸለየ። ከዚህም በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዚያ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዛ ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ በአሜንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳቱንም ሁሉ ሰብስቦ እድሜው እንደቀረበ ነገራቸውና አጽናናቸው። እነርሱ ከእርሱ ስለመለየታቸው አዘኑ። ከዚህም በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰኩና እየዘመሩ መልካም ማገናነዝን ገነጹት። ሥጋው በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተክርስቲያን ሄዶ በስሙ ለሚለምኑ ሁሉ የለመነው ሆንለታል። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱሳን ጸሎት ይማራን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።